እስላማዊ ነሺዳ እስላማዊ የሚባሉ ነገሮችም ደግሞ አሉና እነዚህ እንዴት ነው የሚታዩት? ዘፈን ቀርቶብን ይሄን ብንጋበዝ የሚባል ስሜት ስላለ ማለት ነው። والله ያው ርዕሱን በሰፊው መዳሰስ ይቻላል። ለእያንዳንዱ ለምንለው ነገር የዑለማዎችን ንግር ስናጠቅስ ኪታባቸውን በፊት ለፊት አቅርበን መናገርና ስምምነታቸውን ማጣቀስ ማስረዳዎችን ማብራራት ይቻላል። ግን አሁን ካለን ጊዜ አንፃር ባጭሩ ማለት የሚፈልገው ነሺዳ የሚለው ቃል ወይም ነሺድ የሚለው ቃል በመሰረቱ ድምጽን ከፍ አድርጎ ማንበብ ነው። ሐታ ዜማ ማለትም አይደለም። ቋንቋዊ ትርጉሙ ይሄ ነው። ግን ዛሬ ያው ለየት ያለ ዜማ ነው ነሺዳ የሚባለውና ችግሩ ቅድም ባልነው ገደብ መሰረት የሚፈጸም ቢሆን ችግር አልነበረው። ሁዳ ወይም ነስብ እንደሚሉት አረቦች ወይም ደግሞ የሸሪዓ እውቀቶች አንዳንድ ጊዜ በሆነ መልኩ የሚዋቀሩባቸው ስንኞች የሚነበቡባቸው ተከልፍ የሌለባቸው እንደዚህ ከሙዚቃ ስልት የራቁ የሆኑ ጉርጉሮች ቢሆን ኖሮ ችግር አልነበረው። ግን ዛሬ በብዛት የተሰራጨ አብዛኛው ቦታ ላይ በዓለማችን ላይ የተሰራጨው የነሺዳ ገጽታ በተቃራኒው ነው የሆነው። ሙዚቃዊ ስልት የተከተለ ይሄ ብቻ ሳይሆን አፈጻጸሙ ራሱ ነሺዳ ልክ እንደ ኮንሰርት እየታየ ነው ዛሬ ማለት ነው። ሰዎች ተሰባስበው ያኒ ነሺዳን ለመስማት የሆነ ቦታ ላይ ነሺዳ አድራጊዎቹ ደግሞ ሐታ አንዳንድ ጊዜ ልክ እንደዚህ የሚብለጨለጭ መብራቶች ባሉበት ሁኔታም ያኒ ይሄ ነገር እየቀረበ ነው የሚያቀርቡበት ሁኔታ ውዝዋዜ አለ። እንደዚህ አይነት ነገሮች አለ። ይሄ ከድሮ ጀምሮ የተወገዘ ነው። ያኒ አንድ ጊዜ አልሐሰን አልበስሪ ጋር አንድ ሰው መጣና ስለ ጊና ጠየቀው። ጊና ሲባል እንግዲህ ጊና መጨረሻ ላይ ሐምዛ ያለችበት አለ። ጊና ደግሞ بالالف المقصوره አለና አልሐሰን አልበስሪ የሰማው ምንድነው ጊና የሚለው ነው ማለት ሀብት እንዴት ነው ብሎ ጠየቀው። ሀብትማ ጥሩ ነው ለጥሩ ነገር ካዋልከው ያኒ ዝምድና ተቀጥልበታል እንዴት አረግበታለህ አለ። አይ እሱ ማለት አይደለም انما يعني شدوه ለው شدوه ማለት ነው። ምንድነው شدوه ለው? ከዛ ከዘራውን ይዞ እንደዚህ አይኑን ያግሮጠረጠ እየተወዛወዘ ምናምን ሲያሳየው ጤነኛ የሆነ ሰው እንደዚህ ያደርጋል ብዬ እኔ አልጠብቅም ነበር አለ። በፍጹም ራሱ ገረመው ማለት ነው። ልክ እንደዚህ ሆነ አይሻ ረዲየላሁ ተዓላ አንሃ የተወሰኑ የወንድሟ ልጆች በግርዛት ትንሽ ስለታመሙ ቤት ውስጥ እነሱን ከዚህ ህመም የሚያላቅቅ የሚያዝናናቸው ሰው ይምጣ ተባለና የሆነ ሰው መጣ እና ይሄ ሰው እዛ ቤት ውስጥ እያዝናናቸው ሆነ ዜማ እያዜመ ድንገት አይሻ ስታልፍ ከሩቅ ስትመለከተው ረጅም ጸጉር አለው። ጸጉሩን እንደዚህ እያንቀሳቀሰ አየችውና በዚህ ጊዜ ኡፍን ሸይጣን አخرجوها ይሄማ ሸይጣን አስወጥልኝ አለች። ሸይጣን ማለት እንግዲህ ያው የሰው ሸይጣን ምን ይወስል ባህሪውን የተላበሰ ማለት ነው በቋንቋ ደረጃ። እና እንዲህ አይነት ነገሮች አሉ ዛሬ በፍጹም በቃ ተገቢ ባልሆነ መልኩ በአፈጻጸም ደረጃ ራሱ የዘፈን ይዘትን በትክክል የሚታወቁ ዜማዎች እኮ የዘፈን ዜማዎች ዛሬ ነሺዳ ውስጥ የገቡበት ሁኔታ አለ። በትክክል የሚታወቁ የዘፈን ዜማዎች ማለት ነውና ያለምንም ጥርጥር እነዚህ ሰዎችን የሚፈትኑ አይነት ስልቶች ስለሆኑ እነዚህ መሰራጨት በፍጹም የለባቸውም ነው ባጭሩ የምንለው ማለት ነው። ተባረከላሁ ፊክ ወጀዛከላሁ ኸይር።